የኦሮሚያ ክልል መንግስት ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ ነው። ሰላም፣ እንዴት ናችሁ? የቻናል ቤተሰብ ሰላም ባላችሁበት ይዛላችሁ። ዛሬም ጊዜ እንመጣን እንግዲህ በኦሮሚያ ክልል መንግስት ለጨረቃ ቤቶች ፍቃድ ሊሰጥ ነው፣ ወይም ደግሞ የቤት ካርታ እንደማለት ነው። የቤት ካርታ ሊያወጣላቸው እንደሆነ እንግዲህ ዛሬ በመጋቢት 10 ወጥቶላቸዋል። የኦሮሚያ ክልል መንግስት በክልሉ ያሉ ህገወጥ ወይም የተለመደው ጨረቃ ቤት ተብሎ የሚታወቅ ካርታና ፕላን የሌላቸው ቤቶች ባለቤትነት ህጋዊ ሊደረግ እና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን ተሰምቷል። የክልል መንግስት ምክር ቤት ወይም ጨፌ ኦሮሚያ ባሳለፈ መጋቢት 10 2018 ዓ.ም ባካሄደው የስድስተኛ ስራ ዘመን 5ኛ ዓመት የሶስተኛ መደበኛ ጉባኤ መመሪያውን አጸድቀዋል። ለክልል መንግስት አስተዳደር ቢሮ መላኩን ይታወቃል። ከነዚህ ህገወጥ ቤቶች ህጋዊ መደረግ አሰራር በከተማችን ፕላን እና መሰረተ ልማት የጋራ ፍጻሜ ሊጻረር በማይቻል መልኩ ብቻ እንደሚከናወን የሚታየት መመሪያው በክልል ከተማና የመሬት ሊዝ አዋጅ መሰረት አስፈላጊ ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር አመላክቶታል። ይህ አሰራር የሚከተሉትን የሚፈጸሙት በከተማ አስተዳደር ያለው የመሬት አስተዳደሮች ጽሕፈት ቤቶች መሆናቸው የሚደነገገው ይህ መመሪያ አመልካች ነው የሚያስገቡበት ቀን በይፋ በማስታወቂያ እንደሚገልጽም ያብራራል። ያው ቀንና ቀጠሮውን ተይዞለት በዚህ ቀን እስከዚህ ቀን እንደማለት ነው። ያው በይፋ ማለት ነው። የከተማ መሬት አስተዳደር ጽሕፈት ቤት እና ማመልከቻውን መሰረት ማዋቀራቸው በባለሙያ ወደ ስፍራው በመላኩ የቤት ባለቤት ቦታ የከተማው የፕላን ጋር የሚመጡ ሆኖ ከተጣራ በኋላ የቤቱ ህጋዊ የማድረግ እና የባለቤትነት ማረጋገጫ ምስክር ወረቀት የመስጠት ሂደቱን እንደሚጀምር መመሪያውን ያዘዋል። ህጋዊ የሚደረገው መኖሪያ ቤት ቦታ በካሬ ሜትር ተለክቶ በከተማው መሬት ሸንሽነው ደረጃ ወይም ስታንዳርድ የሚተርፍ ከሆነ የመሬቱ ወደ መሬት ባንክ ተመላሽ እንደሚደረግ መመሪያው አካቶታል ማለት ነው። እነዚህ ህገወጥ ቤቶች ህጋዊ ማድረግ ስራ ሸገር፣ አዳማ እና ቢሾፍቱ ከተሞች አያካትቱም። ሸገር ከተማ አያካትትም። አዳማንም ቢሾፍቱንም አያካትትም። ኦሮሚያ ውስጥ ያሉት ሌላ ከተሞች ላይ ያሉት ብቻ ማለት ነው። እነዚህን ከተሞች የሸገር ሲቲ፣ አዳማ ከተማ እና ቢሾፍቱ አያካትትም። እነሱ ክፍያውን በተመለከተ በሊዝ ስርዓት የሚተዳደሩ የከተማው መሬት ደረጃ መሰረት የከተማው መሬት ሊዝ አዋጅ ካጸደቀበት ቁጥር 24/2005 ዓ.ም ጀምሮ ያለው ሊያዝ ወዝብ ክፍያ እንዲሁም የጣሪያና ግድግዳ ግብር ክፍያ አመልካች መክፈያ እንደሚኖርበት መመሪያ ያደነግጋል። የመሬት ሊዝ ስራ ባልገቡ ከተሞች የሚገኙ ቤቶች ደግሞ ከጥር 24/2005 ዓ.ም ጀምሮ በከተማው ደረጃ ተሳልጠው መሬቱን ኪራይ እንዲሁም ያጣራ እና ጣራና ግድግዳ ግብር ክፍያ በተጨመረ ክፍያውን 30% ቅጣት መክፈል ይጠበቅባቸዋል። 30% ማለት 70% ነፃ ነው እንደማለት ነው። ሌላኛው ስናየው የመሬት ሊዝ ስርዓት ስር ባልገቡ ከተሞች የሚገኙ ቤቶች ደግሞ ከጥር 24/2005 ጀምሮ በከተማው ደረጃ ተሰልጠው መሬቱን ኪራይ እንዲሁም ጣሪያ እና ግድግዳ ግብር ክፍያ ተጨማሪ ክፍያ 30% ቅጣት መክፈል ይጠበቅባቸዋል።
ክፍያ በአንድ ጊዜ ከፍሎ የማጠናቀቅ ለማይችሉ ሰዎች በ2 ዓመት ውስጥ በአንድ ጊዜ ክፍያው ከፍለው ማጠናቀቅ እንደሚችሉ የፈቀደው መመሪያው በተቀመጠው የጊዜ ገደብ ክፍያውን ከፍለው ያላጠናቀቀ አመልካች ግን ምህረቱ ህጋዊ እንደማይደረግለትና ክፍያውን ክፍያ መልሰው መጠየቅ እንደማይችል አስጠንቅቀዋል። በጣም ከባድ ነው። በጣም ከባድ ነው። ስናየው መመሪያው በተቀመጠለት የጊዜ ገደብ ያልፈጸመው አካል ምህረቱ ላይ የስራው ቤት ፈርሰው የምህረት ወደ መንግስት የምህረት ባንክ ተመላሽ እንዲሁም ከጠቀሰው የመመሪያ መንግስት ቤቱን በማይፈርስ የሚያስከትለው ኢኮኖሚ ጉዳት ካለ ቤቱ ሳይፈርስ ባለቤት እንደሚወረስ ይደነገጋል። ይህ ማለት እንግዲህ በጣም ከባድ ነው ስናየው። እስከ 2 ዓመት ክፍያው ከፍለን ማስጨርስ ከሆነ ቤቱ ደህና ከሆነ ለመንግስት እንዳለ ቤቱ ገቢ ይሆንለታል ማለት ነው። ይሄ ጉዳትም አለው እንግዲህ 80 እስከ 20% ጉዳት አለው። እነዚህ ህገወጥ የመኖሪያ ቤቶች ወደ ህጋዊ መንገድ የመመለስ ሂደትን በ1 ዓመት ጊዜ ገደብ ውስጥ ተሰርተው እንደሚጠናቀቅ መመሪያው የሚያዝ ሲሆን ለሚፈጠረው ማንኛውም ውዝግብ መጓተት የወረዳ አስተዳደር፣ የከተማ ከንቲባ፣ በየደረጃው ያለው መንግስታት የመሬት አስተዳደር መዋቅሮች ተጠያቂ ይሆናሉ ስንል ያስጠነቅቃል። የኦሮሚያ ክልል መንግስት የኦሮሚያ ክልል ከተሞች የፕላን ኢንስቲትዩት በበኩሉ የክልሉ መሬት አስተዳደር ቢሮ ጋር ሊሰራው መሳካት በቅንጅት እንዲሰራ ያሳሰበው የመመሪያውን በአግባቡ ስራ ላይ መዋሉን አስመልክቶ እንደሚቆጣጠር ጀምሮ አዟል። ይህ ስራ በዋናነት ኃላፊነት የሚወስደው የሚሰራው ክልል መሬት አስተዳደር ቢሮ፣ የክልሉ ከተማ ልማት ቢሮዎች የቢሮ እንዲሁም የክልሉ ከተማ ፕላን ኢንስቲትዩት መሆናቸውን ተመላክቷል። መመሪያው በየጊዜ መከታተል ኦዲት የሚደረገው የክልል መንግስት መዋቅሮች መመሪያው የተዘረዘሩ ሲሆን እርሱም የፕሬዝዳንት ጽሕፈት ቤት፣ የክልሉ ጠቅላይ አቃቤ ሕግ ቢሮ፣ የክልሉ የገንዘብ ቢሮ፣ የክልሉ ገቢዎች ቢሮ እንዲሁም የክልሉ ዕቅድና ልማት ኮሚሽን ናቸው በዋናነት የሚከታተሉት። ለአንድ ሰው ከ1 ዓመት ከአንድ መሬት በላይ ህጋዊ ማድረግ ይህ መመሪያ ከወጣ በኋላ አስፈላጊ ማጣራት ሳይደረግና አመልካች የሚጠበቅበት ክፍያ ሳይፈጽም ህጋዊ ላልሆኑ ቤቶች የመሬት ባለቤትነት ምስክር ወረቀት መስጠት ከባድ አስተዳደራዊ እርምጃ እንደሚወስድ ተገልጿል። ያው አንድ ሰው ይሄ ኦንላይን ምዝገባው የሚደረገው አሁን አንድ ሰው ከነቀምት ቤት ካለው ነጆ ላይ መውሰድ እንደማይችል ወይም ደግሞ ከአዲስ አበባ ላይ ቤት ካለው ሸገር ላይ እንደማይወስድ ኦንላይን ነው። አንድ ከተመዘገበ ሌላኛው እንደማይሆን ይሄ አስተዳደራዊ እርምጃ እንደሚወሰድበት የወጣ መመሪያ ነው። ለማንኛውም ስለ አንድ ቤት መገኘት ራሱ አንድ አሁን ፍቃድ የሌላቸው በጣም ከባድ ነው። ይህን ስናየው ወደ ኋላ ተመልሰን ስናየው በፊት ይፈርስ ነበር። ሁሉም ሰው ያውቃል፣ ይሄን እየፈረሰ ነበር። አሁን ግን በዚህም ጦርነት ነው። ለዛ ተብሎ ነው እንደዚህ የተደረገ እንጂ እንደዛ አይሆንም ነበር ብዬ ነው የማስበው።